ባዶ እግር ሚዲያ ፊደል የሰራ ቀለም በጥብጦ በደም አሻራ አለቱን ጠርቦ ያንን ተራራ አገር መስርቷል ከአምላኩ ጋራ ብራና ዳምጦ ፊደል የሰራ ቀለም በጥብጦ በደም አሻራ አለቱን ጠርቦ ያንን ተራራ አገር መስርቷል ከአምላኩ ጋራ ሸራ የጥበብ ወላጅ ባለ ደፍተራ መስጊድ ገንብቶ ለእምነቱ ስፍራ ሀገር መስርቷል ከአምላኩ ጋራ ቆዳ ወጥሮ ጽፎ በሸራ የጥበብ ወላጅ ባለ ደፍተራ መስጊድ ገንብቶ ለእምነቱ ስፍራ ሀገር መስርቷል ከአምላኩ ጋራ። ሰላም ጤና ይስጥልኝ ክብራትና ክብራን ውድ የባዶ እግር ሚዲያ ተከታታዮቻችን፣ የባዶ እግር ሚዲያ በማህበራዊ ሚዲያ ገጾቹ በዩቲዩብ በፌስቡክ እና በቲክታክ በቀጥታ ወደ እናንተ የሚደርስበት አየር ሰዓት ላይ እንገኛለን። በዛሬው የቀጥታ ስርጭታችን የቆረፈደው የብአዴን ፕሮፓጋንዳ በሚል ርዕስ የዛሬ ጥር 06 2018 ዓመተ ምህረት ቆይታችን የሚያጠነጥንበት ዋና ርዕስ ይሆናል ማለት ነው። እስከ ፕሮግራማችን ማብቂያ ድረስ አብራችሁ እንድትቆዩ ነው በአክብሮት የምንጠይቃችሁ። አድማጭ ተመልካቾች እንግዲህ ትናንትና ወደ እናንተ በቀጥታ ስርጭት መድረስ አልቻልንም። ምክንያቱም እንደሚታወቀው በቀጥታ ታርጌት አድርገን ፕሮግራማችንን የምናዘጋጀው ለመረጃ ሳተላይት ቴሌቪዥን ነው። መረጃ ሳተላይት ቴሌቪዥን ደግሞ ለተወሰኑ ቀናት በአባታችን በቅርታ ጋሽ ተስፋዬ መካሻ የድሮን ጥቃት ህልፈት ምክንያት ሀዘናቸውን ለመግለጽ እንግዲህ የመረጃ ቲቪ ቦርድ ላልተወሰኑ ቀናት እንግዲህ እስከ መቼ እንደሆነ አይታወቅም፣ አልተገለጸልንም። ስክሪኑ ላይ የእሳቸውን ፎቶ በማድረግ የሀዘን ጊዜ ማወጅ አለብን በሚል በታወጀው መሰረት ፕሮግራሞቻችን በቴሌቪዥን አይተላለፉም። ስለዚህ መረጃዎችን ሰብሰብ አድርገን ከሁለት ቀን አንድ ቀን እያመጣን በማህበራዊ ሚዲያ መረጃዎችን ወደ እናንተ እናደርሳለን። መሬት ላይ ላሉ ወንድሞቻችን፣ መሬት ላይ ላለው የአማራ ህዝብ፣ መሬት ላይ ላለው የኢትዮጵያ ህዝብ በየቀኑ በሳተላይት የምናደርሰው ፕሮግራም እንግዲህ ለተወሰነ ጊዜ አይኖርም ማለት ነው። ሳተላይት ቴሌቪዥን ባለመኖሩ ምክንያት ማለት ነው። ስለዚህ አንዳንድ ቀን ስንቀር እንግዲህ ከሌላ አንጻር እንዳትወስዱት እጅግ በጣም ትልቅ ይቅርታ እንጠይቃለን። ለምን እኔ የምሰራው ፕሮግራም ዩቲዩብ ታርጌት አድርጌ አይደለም። ዩቲዩብ ታርጌት አድርጌ የማልሰራ ከሆነ መሬት ላይ ላሉ ታጋዮች፣ መሬት ላይ ላለው የአማራ ህዝብ፣ መሬት ላይ ላለው ለሚከታተለን ከሆነ እና ያንን ኦዲያንስ ማግኘትና መድረስ የማልችል ከሆነ በየቀኑ እየገባው ዩቲዩብ ላይ ስቱዲዮ ላይ 20 ሰው 30 ሰው ላይቭ እየተከታተለኝ ወይም ቲክታክ ላይ 40 ሰው 50 ሰው እየተከታተለኝ ላይቭ የምቆይበት ምንም ምክንያት የለም ማለት ነው። ስለዚህ ከዛ አንጻር እንድትረዱልኝ ማለት ፈልጋለሁ። መረጃዎቻችን ለብዙሃኑ እንዲደርስ ሼር የምታደርጉት ከሆነና ዩቲዩብ ላይ እና ፌስቡክ ላይ ያለው ተመልካቻችን የተሻለ ቁጥር ካለ ግን ለዚያ ተመልካች ስንል የግድ በየቀኑ መረጃዎቻችንን እያጠናቀርን ወደ እናንተ እንደርሳለን ማለት ነው። ዛሬ እንግዲህ ቆይታ ከምናደርግባቸው ርዕሰ ጉዳዮች ውስጥ ወደ መጀመሪያው ርዕሰ ጉዳይ ከመሄዴ በፊት አንድ አስተያየት ልስጥ። ዛሬ በደረሰን መረጃ መሰረት የማስረሻ ሰጤ ወንድም በማስረሻ ሰጤ ቀጥታ ጠቋሚነት በሸዋ ከሌሎች ጀግና ፋኖች ጋር በአገዛዙ ገዳይ ኃይል እንግዲህ መስዋዕት ሆኗል ማለት ነው። ስለዚህ ይሄ መስዋዕት የሆነው የማስረሻ ሰጤ ወንድም ጥቆማ የተካሄደው እርምጃ እንዲወሰድባቸው ጥቆማ የተሰጠው በእነ ማስረሻ ሰጤ ቀጥታ እንደሆነ ነው መረጃ ምንጮች የገለጹልን። እኔ እንግዲህ ማስረሻ ለምን ቆይ እዚህ ጋር በጣም ይቅርታ፣ እንደዚህ ቲክታክ ላይ በጣም ብዙ ጥንባንሳዎች ስላሉ ቆይ ላሰናብታቸው። በነገራችን ላይ እየነገርኳችሁ የማሰሙ እኔ ምን አይነት ጆሮ እንደያዛችሁ ራሱ አላቅም። በቃ አንድ ጊዜ ጥንባንሳ ብያችኋለሁ አይደል? ጥንባንሳ ለመባል ነው እዚህ የምትጽፉት። ድጋሚ ጥንባንሳ ተብላችሁ ብሎክ ተደርጋችሁ ለመባረር ነው የምትጽፉት። ጉድ እኮ ነው። አህያ የለም እዚህ የሞተ አህያ ፈዛ የሞተ አህያና የሞተ ፈረስ ጫካ ፈልግ፣ እዛው ከእስክንድር ጋር ጥንብህ ልቀም። እንዲህ በቃ እየነገርኳችሁ ነው። ዛት ሴድ እኔ ቤት የምትመጡ የእስክንድር ነጋ ደጋፊዎች ይሄንን ለመቅመስ ነው። ስለዚህ አርፋችሁ ቁጭ በሉ።
ጉድ እኮ ደግሞ ያስችላቸውም ያው ቁጭ እስክንድርን እኮ ናቸው። በቃ በምንም ተአምር ተመለሱ ብሏቸው ራሱ የማይመለሱ ውሾች ናቸው። ወደ መልእክቴ ሲሄድ እነዚህ ወንድሞቻችን በቀጥታ በማስረሻ ሰጤ ጥቆማ ነው እርምጃ እንደተወሰደባቸው እየተነገረ ያለው። እኔ አሁን ለአማራ ሚዲያ ላይ ላላችሁ ለሚዲያ ሰራተኞችም የሚጠቅም ከሆነ መሬት ላይ ላላችሁ የፋኖ አደረጃጀቶችም የሚደርሳችሁ የምትሰሙኝ ከሆነ የግሌን እንዳደራ ዘላለም አንድ ምክር ልስጥ። ኮሎኔል ሙሀባው በከዳ ዕለት እና ሀብታሙ አያሌው ሚዲያ ላይ ወጥተው ተከቦ ነበረ፣ ከበባ አድርገውበት ነበር የሚል መልእክት ሲያስተላልፍ ነበር። ሁለተኛ ማስረሻ ሰጤ ማለት ብርሌው ከመሄዱ በፊት እንደዚሁ ከበባ ሊደረግበት ነበር፣ እነመከታው ሰምተው ከበባ ሊያደርጉ ነበር፣ ለመያዝ እንቅስቃሴ ጀምረው ነበር የሚል ፕሮግራም ተሰርቷል። እኔ ይሄ ነገር ሆን ተብሎ እየተነገረ ያለ ይመስለኛል። ለምን በሉኝ። መያዝ አንድ ነገር ነው። በእርግጥ ቢያዙ ጫጫታ እንደሚበዛ ጩኸት እንደሚበዛ አውቃለሁ። ይያዙ አልልም። ለምሳሌ እኔ አሁን የሄዱት የከዱት ሰዎች ከድተዋል፣ ከዳተኛ ናቸው፣ መታሰር የለባቸውም ወይም መያዝ የለባቸውም። ለምን መያዝ የለባቸውም አልክ ካላችሁኝ ይዛችሁ ጀግና ማድረግ የለባችሁም። እነዚህ ሰዎች ልክ እንደነ ጋዜጠኛ ወግደረስ ወይም ደግሞ ልክ እንደነ ዶክተር እንዳላማው ወይም እንደ ሌሎቹ ከወንድሞቻቸው ጋር ቁጭ ብለው መወያየትና ተመካክረው ተወያይተው ችግሮቹን መፍታት አይችሉም። ምክንያቱም ዳውንት ላይ ተስማምተው የመጡ ሰዎች ናቸው። ተራ በተራ በአንድ ጊዜ ግር ብለው ከሄዱ አደጋ ስለሚፈጥር ተራ በተራ ለመሄድ ራሳቸውን ያዘጋጁ መንገደኞች ናቸው። ስለዚህ እንዳውም ካሰራችኋቸው ወይም ከያዛችኋቸው ጀግና ነው የምታደርጓቸው። ጀግና ነው የሚደረጉት። ለምን? እዚህ ማህበራዊ ሚዲያ ላይ በተሰማራው የእስክንድር ነጋ ጥንባንሳ መንጋ አማካኝነት ይጮሃሉ። ምን የመሰለው አሁን ለምሳሌ አስባችሁታል? ኮሎኔል ሙሀባው በቁጥጥር ስር ቢውል ምን አይነት መንጋ ይመጣ እንደነበር፣ ምን አይነት ጩኸት፣ ምን አይነት ጫጫታ፣ ምን አይነት ትርምስ ይፈጠር እንደነበር። እንዲሁ ብርሌውስ ቢያንስ ቀለል ይላል። የብርሌው ቀለል ይላል፣ የተወሰነ ነው። ስለዚህ እኔ ለመሄድ የፈለጉ ሰዎችን ይዛችሁ አንደኛ እርስ በርስ መከፋፈል ይመጣል። አማራ ያው እስካሁን የተከፋፈለው እስካሁን የተበታተነው አንሶ ተጨማሪ መከፋፈያና መበታተኛ አጀንዳ አገዛዙ ያገኛል፣ ግብአት ይሆናል። ይህ አንድ ነገር ነው። ሁለተኛው ደግሞ ጀግና ታደርጓቸዋላችሁ። ጀግና የምታደርጓቸው የምር ጀግና ሆኖ አይደለም። ልክ እነ ወግደረስ የምር ጀግና ስለሆኑ ከወንድሞቻቸው ጋር ተመካከሩ። እንግዲህ እንዲቀጧቸው ነው አይመለከተኝም። ብቻ ከነ አርበኛ ዘመነ ካሴ ጋር ከነ ሻለቃ ዝናቡ ጋር ቁጭ ብለው ተነጋገሩ። በቆይታቸው ያ የነበረ አቅማቸውን ነው ይዘው ወደ ትግሉ የቀጠሉት። እነዚህኞቹ ግን ዘይ ኦልሬዲ ዲስከስ አድርገዋል፣ ተመካክረዋል፣ ተነጋግረዋል፣ ተወያይተዋል፣ ለመሄድ ጨርሰዋል። ስለዚህ ስታስሯቸው ማህበራዊ ሚዲያ ላይ ያሰማሩት መንጋ አለ። ያ ማህበራዊ ሚዲያ ላይ ያሰማሩት መንጋ መጮህ ይጀምራል። ማህበራዊ ሚዲያ ላይ የተሰማራው መንጋ መጮህ ሲጀምር አርቲፊሻል ጀግንነት ትፈጥሩላችኋላችሁ። ህዝቡ ይከፋፈላል። በተለይ እዚህ ማህበራዊ ሚዲያ ላይና ዲያስፖራ ላይ ያለው ይከፋፈላል። እነሱ ደግሞ የሌላቸውን ጀግንነት ትፈጥሩላችኋላችሁ፣ ጀግና ታደርጓችኋላችሁ። አስራችሁ ወይም ይዛችኋቸው ጩኸት ተፈጥሮ ጫጫታ ተፈጥሮ ስትለቋቸው ቢሄዱ እንኳ ስለታሰሩ ነው አይሄዱ፣ ገፍተዋቸው ነው አይሄዱ፣ አስረው ገፍተዋቸው እኮ ነው ይሄዱ ይባልላቸውና እንዲያውም ጀግና ይሆናሉ ማለት ነው። ስለዚህ ማሰር መያዝ የሚለው ላይ እኔ ትክክል ነው ብላችሁ እናንተ ብታምኑም፣ እኔ ግን እዚህ ሚዲያ ላይ ያለው ክፍታፍ ልክ እንደ ሀብታሙ አያሌው ሊታሰር ነበር ሊያዝ ነበር እያለ የሚበጠረቅ ክፍታፍ እስካለ ድረስ ችግር ይፈጥርባችኋል። ቆም ብላችሁ አስቡ። እነ መከታውም ሆናችሁ ሌሎቻችሁ የሚሄዱ ሰዎች ልትይዙ ስትሉ
ማህበራዊ ሚዲያ ላይ ያለው ወርዚ ሚዲያ ላይ ያለው ቅዳፍ ምን ብሎ ሊያወራ እንደሚችል ቀድማችሁ ግንዛቤ ውስጥ አስገቡ። ሀብታሙ አያሌው ይወጥቶ ተከቦ ነበረ እንደዚህ አድርጎ ሄደ ምንድነው የሚጠቅም ብላችሁ ጠይቁት እስኪ። ተከቦ ክትትል እየተደረገበት እያለ ሌሊት ጠፍቶ ሄደ ብሎ መጥቶ መናገር ጀግንነቱን የሚያሳየው ወይስ ደግሞ አጀንዳ እየፈጠረ መሆኑን አልገባው ብሎ ነው ወይስ ምንድነው? ዝም ብላችሁ አስቡት። ወዘ ኢምፖርታንት እኔ ለምሳሌ አልሰማ ብዬ አይደለም፣ በቂ መረጃ ነበረኝ። ወዲያውኑ ማምጣት እችላለሁ። ስክሪንሾት አድርጌ የተጻፈልኝን ወዲያው እጁን እንደሰጠ በቴሌግራም እያንዳንዷን ስቴፕ በስቴፕ ምን እንደተፈጠረች ተጽፎልኛል። አልተናገርኩም። በኋላ ነው እኔ ፕሮግራም ሰርች ከወጣው በኋላ ዛሬ ሀብታሙ የሰራው ተብሎ ፌስቡክ ላይ ሲንሸራሸር ሳየው ተከቦ ነበረ እንደዚህ ሊያዝ ነበር ምናምን። ጎበዝ የምንናገረውን ነገር የአማራን ህዝብ ትግል ለመጉዳት አስበን ካልሆነ በስተቀር በጅልነትና በየዋህነት የምንናገረው ነገር ዋጋ ያስከፍላል። ጥንቃቄ እናድርግ። ስለዚህ ከዚህ በኋላም ሊሄዱ ባሰቡ ሰዎች ላይ እርምጃ ስትወስዱ አማካሪዎቻችሁን አማክራችሁ መሆን የለበትም። እባካችሁ ሚዲያ ላይ ያሉ ሰዎች አብዛኞቹ ለመናገርና ተናግሮ ሱፐር ስቲከርና ሱፐር ቻት ለማግኘት ብቻ የሚመጣም አለ። የትኛው መነገር አለበት የትኛው መነገር የለበትም የሚለው ለይቶ ለማወቅ አእምሮውን ያዘጋጅ አካል አይደለም እና ትክክል አይደለም። ስለዚህ እርምጃ ስትወስዱ ባካችሁ እየመጣችሁ አትናገሩ። እባካችሁ በቃ የአማራ ትግል ወደፊት እንዲመጣ የምትፈልጉ ከሆነ እኔ አትውሰዱ አይደለም። ምክንያቱም በእናንተ አሰራር እኔ ጣልቃ አልገባም። ግን ደግሞ ዳውንት ላይ ጨርሰው የመጡ ሰዎችን ግን ብትይዟቸው፣ አሁን ብርሌው ታስሮ ቢሆን ኖሮ ጥሩ ጀግና ታደርጉት ነበር። በቃ ጥሩ ጀግና። ኮሎኔሉ ታስሮ ቢሆን ኖሮ እንዴ ከጀነራል በላይ ጀነራል ታደርጉት ነበር። በሚፈጠረው ጫጫታ አርቲፊሻል ጀግንነት ከላዩ ላይ ትደርቡበት ነበር። እኔ የአማራን ትግል እንዳይከፋፍልባችሁ ጥንቃቄ አድርጉ። ሰዎችን ስታስሯቸው እዚህ ማህበራዊ ሚዲያ ላይ የተዘጋጀ ሊጮህ የተዘጋጀ መንጋ ጥሩምባ አለ። ያ ጥሩምባ የአማራ ትግል ሳይሆን የሚታየው ለዕለቱ መጮህም ብቻ ነው። መጮሄ ምን ትርፍ ያመጣል? መጮሄ ምን ኪሳራ ያመጣል? መጮሄ ነገ ምን አይነት አደጋ ውስጥ እንድንገባ ያደርገናል? እሱን ግምት ውስጥ አያስገባም። እና እባካችሁ እኔ መሬት ላይ ያላችሁ ሰዎች ምስጢራችሁን ጠብቃችሁ እርምጃ የምትወስዱም ከሆነ ብትወስዱ ጥሩ ነው። እኔ በእናንተ እርምጃ በመተዳደሪያ ደንባችሁ እኔ እስከሌለሁበት ድረስ እንዲህ አድርጉ እንዲህ አታድርጉ የማለት ማንዴቱ የለኝም። እርምጃ ስትወስዱ ግን ለሌላው የአማራ ህዝብ መበጥበጫ መከፋፈያና የሌላቸውን ጀግንነት ጀግና ማድረጊያ መሆን የለበትም ነው። አንዱ ይሄ ነው። ሁለተኛ ሚዲያ ላይ ወጥተው ተከቦ ነበረ፣ ሊያዝ ነበረ፣ ሊታሰር ነበረ ብለው ሲናገሩ ሚዲያ ላይ ያሉ ሰዎች ምን እያስተላለፉ ነው? ለከዳው ሰው ቂም እንዲይዝ እያደረጉት ነው። ለካን እገሌ ሊከበኝ ነበር፣ ለካን ይሄኛው ክፍለ ጦር የመጣ ወደዚህ እኔን ለመክበብ ነበር፣ ለካ ይሄ ብርጌድ የመጣ እኔን ለመያዝ ነበር፣ ለካ ይሄ ሻለቃ የመጣ እኔን ለማፈን ነበር ይልና ቂም ይዞ ያንን ሻለቃ ሳላጠፋው አላድርም ብሎ ፕሮጀክቱን ዛች ሊያጠፋ ልትይዘው ነበር ተብላ በተጠቀሰች ሻለቃ ወር ብርጌድ ወር ክፍለ ጦር ላይ ፕሮጀክቱን ዛ ላይ አድርጎ እየተከታተለ ማጥፋት ይጀምራል ማለት ነው። ለዚህ ነው የገዛ ወንድሙን ጨምሮ ጠቁሞ ያስጨፈጨፋቸው ብርሌው ሊይዙት የነበሩት ቡድኖች እነሱ ነበሩ ተብሎ ሚዲያ ላይ ስለተወራ ነው። ባጭሩ የነምላችሁ የእናቱን ልጅ ስጋውን ጨምሮ ያስጨፈጨፈው ብርሌውን ሊይዙት የነበሩት ልጆች እነሱ ናቸው ተብሎ ሚዲያ ላይ ስለተወራ ነው። ስለዚህ እኔ ላመልጥ ስትከታተሉኝ የነበራችሁ እናንተ ናችሁ፣ እሰራላችኋለሁ አለና ሄደ። ከዛ መረጃ ሰጠ፣ ከዛ አስጨፈጨፋቸው። አሁንም ሚዲያ ላይ ያላችሁ ሰዎች የምትናገሩትን እወቁ እባካችሁ። እንዲህ ሲያደርግ ነበር፣ አበበ በግራ እግሩ ሲያነክስ ነበር፣ ከበደ በቀኝ እግሩ ሲያነክስ ነበር፣ እገሌ እንደዚህ ሲያደርግ ነበር እያላችሁ ፕሮሰሱን አትንገሩን። የሄደ ሰው ሄዷል አይደል? ከድቷል። ይህንን ከግምት ውስጥ እናስገባ። ይሄ አንድ ነው። ሁለተኛ እኔ አሁንም ወታደራዊ ምክር ልሰጣችሁ አልችልም። ወታደራዊ ሙያ የለኝም። ግን መረጃ ይዘው ይውላችሁ የሚኮበልል ሰው አሁን ምንድን ነው? በጣም ይቅርታ፣ በእኛ ሀገር ባህል በአሜሪካ አላልኩም፣ በኢትዮጵያ ባህል ከቤት የምትወጣ ሴት ነች አይደል?
ባሏን እንደምትፈታው እርግጠኛ የሆነች ሴት 1 ዓመትም ትቀመጥ 6 ወር ስትሄድ ባሏን እንዳይነሳ አድርጋ ኢኮኖሚካሊ፣ ሞራሊ፣ ሶሻሊ ዳሜጅ የምታደርግበትን የምታጠፋበትንና እሷ ደግሞ የተሻለ እድል የምትፈጥርበትን ስታመቻች ነው የምትቆይ እስከምትሄድ ድረስ። እንደምትሄድ ወይም እንደምትፋታ እርግጠኛ የሆነች ሚስት የእሷን የሚቀጥለውን ህይወት ታመቻቻለች፣ ቀሪውን ደግሞ የባሏን ህይወት እያመሰቃቀለችው ትቆያለች ማለት ነው። ይሄ የተለመደ ባህሪ ነው በኢትዮጵያ። በአሜሪካ ወንድ ነው የሚሄድ። እኔ በምኖርበት ሀገር በተወልጄ ባደግኩበት ደግሞ ሴት ነበር የምትሄደው። ስለተገለባበጠ ነው። ስለዚህ ለመኮብለል ያሰበ የፋኖ አመራርና የፋኖ አባል በቂ መረጃ ይሰበስባል። በቂ ምስቅልቅል ለመፍጠር ራሱን አዘጋጅቶ ነው የሚሄደው። ስለዚህ ወታደራዊ አደረጃጀታችሁን ከቦታ ከሎኬሽን ጀምሮ እስከ ወታደራዊ ኮሚኒኬሽን ወይም ይሄ የጠርነፋ ህጋችሁን በተቻለ መጠን በፍጥነት ቀይሩት። ምክንያቱም በቂ መረጃ ይዘው ሂደዋል። አስባችሁታል? የእዝ አመራር የሚባል ደረጃ ላይ የነበረ ሰው የሚመራው ሰራዊት ይኑርም አይኑርም ሲከዳ ምን ያህል መረጃ ይዞ እንደሚሄድ እንደ እንትን እኮ ይሄ እንደ የመከላከያ እኮ አይናገሩ። የመከላከያ ኮሎኔሎች እኮ መጥተው አይለፈልፉም በፋኖ ተማርከው። የመከላከያ ሻለቃዎች፣ የመከላከያ አባላት እኮ እዚህ ኢንተርቪውን እኮ እናቀርብላችኋለን፣ እዚህ አይታችኋል። አይለፈልፉም እኮ። እነዚህ እኮ ሚስጥር መጠበቅ አይደለም፣ ሚስጥር መናገር አይደለም፣ ሚስጥር መቅበር አይደለም፣ ውሸት እየፈጠሩ ሚዲያ ላይ እየወጡ ሲናገሩ እያየናቸው ነው። ከሰማይ ከምድር ሊፈጠር የማይችልን ነገር ያልተፈጠረን ነገር ፈጥረው ሚዲያ ላይ ቀርበው አፋቸውን ሲከፍቱ እያየናቸው ነው። እና ታዲያ እነዚህ እናንተን ወታደራዊ ሚስጥር የሚጠብቁላችሁ ይመስሏችኋል እንዴ? ወታደር እየመሩ መጥተው እንደውም ከእናንተ ጋር ጦርነት ይገጥማሉ እንጂ ሚስጥር አይጠብቁላችሁም። ስለዚህ እባካችሁ አሰራራችሁን አስተካክሉ። ሚዲያ ላይ ምን እያሉ እንዳለ እየሰማችኋቸው ስለሆነ ነው ይሄን እንደምለው። ይሄን ካልኩ በኋላ እንግዲህ ሁለት ነገር ነው። አንደኛ መሬት ላይ እርምጃ ስትወስዱ ለሚዲያዎች አትናገሩ። ምክንያቱም ሚዲያ ላይ ያሉ ሰዎች እናንተ የምታደርጉትን እንቅስቃሴ ለፖለቲካ መከፋፈያ ግብዓትነት እየተጠቀሙበት ነው። ባጭሩ እርምጃ ስትወስዱ የምትወስዱትን እርምጃ እኔ እንደዚህ አድርጋችሁ ውሰዱ ብዬ እርምጃ አወሳሰድ ምንም አይነት ማለት የአወሳሰድ አይነት የመስጠት መብት የለኝም። ግን የምትወስዱት እርምጃ አንደኛ የሚከዳውን አካል የሚያጀግንና የሌለ ጀግንነት አርቲፊሻል ጀግንነት የሚጨምር እንደገናም ደግሞ እናንተ እርምጃ ስትወስዱ እዚህ ማህበራዊ ሚዲያ ላይ ያለውና በተለይ ዲያስፖራው ላይ ያለው አማራ የማይንጫጫበት የማይከፋፈልበት መሆኑን ቀድማችሁ እንድታጤኑ ማለት ፈልጋለሁ። ለምሳሌ ብርሌውንና ኮሎኔሉን አስራችኋቸው ቢሆን ኖሮ ምን አይነት ጫጫታ ይፈጠር እንደነበር፣ እነዚህ ሰዎች እንዴት ሰማያት ጀግንነታቸው ይሰቀል እንደነበር እናንተ ራሳችሁ ቁጭ ብላችሁ መገመት አያዳግታችሁም ብዬ አምናለሁ። እነዚህ ነገሮች አስተያየት መስጠት ፈልጋለሁ። ከትናንት በስቲያ ሲነገሩ ከዋሉ ነገሮች ያነሳዋቸው ናቸው። ወደ ሁለተኛው ሳልፍ ደግሞ አሁንም ለመላው አማራ ነው አንድ መልእክት ማስተላለፍ እንፈልገው። እኔ ግን እጅ መስጠትና መማረክ እኮ ይለያያሉ። አረ ጎበዝ፣ አረ እጅ መስጠት አይደለም ይሄ መክዳት ነው። እጅ መስጠት መማረክ አልኩኝ። እጅ መስጠትና መክዳት ይለያያሉ። እነዚህ ሰዎች እየከዱ ናቸው። የአማራን ህዝብ ነው የከዱት። ዓላማቸውን ነው የከዱት። ማንነታቸውን የከዱት። ሰው እንዴት የከዳን ሰው ከዳተኛን ሰው እጅ ሰጠኛል? ከዚህ በፊት ተናግሬዋለሁ፣ ዛሬም ልድገመው። እጅ ሰጠ ማለት አውደ ውጊያ ተከፍቶ በተኩስ ልውውጥ ወይም ምናልባትም ደግሞ አንዳንድ ጊዜ ሽምቅ ተጥሎበት ራሱን ማጥፋት ወይም መተኮስ በማይችልበት ሁኔታ ላይ ሆኖ ለጠላት እጁን ሰጥቶ ይማረካል። ያ እጅ መስጠት ይባላል። ያ እጅ መስጠት ይባላል። ወይ በተኩስ ልውውጥ ጥይቱ አልቆበት ሊሆን ይችላል፣ ወይ በተኩስ ልውውጥ ጓደኛው አርፎበት እንግዲህ በጣም አማራጭ አጥቶ ሊሆን ይችላል፣ ተመቶ ሊሆን ይችላል፣ ወይ በደፈጣ መተኮስ የማይችልበት ወይም ደግሞ ራሱን ማጥፋት የማይችልበት ሁኔታ ላይ አጣብቂኝ ውስጥ ገብቶ ሊሆን ይችላል። እጅህን ወደ ላይ ሲባል እጁን አንከርፍፎ እጁን ይሰጣል። ይሄ እኮ መክዳት ነው። ይሄ እኮ የነበረበትን አሁን የከዱ ሰዎች
ጦርነት ተፈጥሮ በጦርነት መሃል ነው ከጠላት ጋር ሄደው ተቀላቀሉ። ለመሆኑ የነበሩበት ካምፕ ከጠላት ካምፕ በምን ያህል ኪሎ ሜትር የራቀ ነው? ከነበሩበት ካምፕስ በሌሊት አስነስቶ የ4 ሰዓት የ5 ሰዓት የእግር ጉዞ እንዲያደርጉ አድርጎ ያስኬዳቸው ነገርስ ምንድን ነው? መክዳት ይባላል። በጣም ብዙ ሰዎች ብርሃኑ ጁላን ከኮሎኔል ሙሃባው ለማሳነስ የምትሯሯጡ ሰዎች አላችሁ። አያንስም። ኮሎኔል ሙሃባው ከብርሃኑ ጁላ ያንሳል። ለምን? ብርሃኑ ጁላ በጦርነት መሃል ነው የተማረከው። ብርሃኑ ጁላ 2 ጊዜም የተማረከው በአውደ ውጊያ ነው፣ በጦርነት ነው። ብርሌውና ኮሎኔል ሙሃባው ግን ለተማረከው ለምርኮኛው ጅራታቸውን ቂጣቸው ስር ወጥፈው ነው እንደ ውሻ ሂደው እጃቸውን አንስተው ክህደት የፈጸሙት። በአማራ ሕዝብ ላይ የማይታረም ይቅር የማይባል በደል ፈጽሟል። የዘር ማጥፋት የዘር ማጽዳት ፈጽሟል። ትግላችን እኛ ስር ነቀል ነው። ትግላችን የአማራን ብሔርተኝነት ወደ አማራ ሕዝብ አስርጸን የአማራ ሕዝብ በአማራነቱ ተደራጅቶ ታግሎ እንዲያሸንፍ ብቻ ሳይሆን በመላ ኢትዮጵያ ብሔርተኝነትን አጥፍተን የድሮዋን ኢትዮጵያ ለመመለስ ነው እና ትግላችን ስር ነቀል ነው ሲሉ የነበሩ ሰዎች እነሱ ከስራቸው ተነቅለው ሊነቅሉት ሲታገሉት ከነበረው አካል ጋር ሂደው አንድ ላይ መብቀል ከጀመሩ እጅ መስጠት አይደለም። ምን አደጋ ገጥሟቸው ነው እጅ የሰጡት? የትኛው ወደ ውጊያ ላይ ነው እጅ የሰጡት? የትኛው ሽምቅ ተጥሎባቸው ነው? ወይም የትኛው ቆረጣ ተካሂዶባቸው ነው? ራሳቸው እኮ ነው አጥንት ወይም ደግሞ ትርፍራፊ እንደምትፈልግ ውሻ ጅራታቸውን ቆልፈው ሂደው የገቡት። ስለዚህ ከሃዲዎች ይባላሉ። እና ይሄ የተለያየ ነው። ብርሃኑ ጁላ የተማረከው አደጋ ገጥሞት ሊሆን ይችላል። ብርሃኑ ጁላ የተማረከው በተኩስ መሃል ነው። ብርሃኑ ጁላ የተማረከው በውጊያ መሃል ነው። እነዚህ ሰዎች ግን የከዱት ሲዋጉት ከነበረው ጠላት ቤት አንኳኩተው ሂደው ነው እንደ ውሻ የተለገቡት። ከሃዲዎች እንጂ ምርኮኞች አይደሉም። እጅ አልሰጡም። ውሸት። ይሄን ነገር ማስተካከል አለባችሁ። እኔ ልክ እንዲህ ትልቅ ማዕረግ መማረክ እኮ ትልቅ ማዕረግ ነው ጎበዝ። የምሬን እኮ ነው። መማረክ ምርኮኛ መሆን ትልቅ ማዕረግ ነው። እንዳልኳችሁ ነው። በጣም ጀግና ወታደሮች ይማረካሉ። ዋይ እኔ ለምሳሌ አንድ ነገር ልንገራችሁ። አሁን የአብይ አህመድ አንድ ተላላኪ ጀነራል አለ። ሙሉ ጀነራል ይሆን አይመስለኝም። አዳምነህ ቲፒኤልኤፍ ማርካው ነበር ካምፕ ውስጥ እያለ። መተኮስ አይችልም። ካምፕ ውስጥ ነው ያለ። ካምፑን ከበቡ፣ ውጊያ ከፈቱባቸው። እነዚህኞቹ ምንም የሚተኮስ ነገር ተተኳሽ የላቸውም፣ መሳሪያ የላቸውም፣ እጅ ወደ ላይ ተባሉ፣ አማራጭ የላቸውም። ራሳቸውን እንኳን ማጥፋት አይችሉም። ተማረከ። እነ ኮሎኔል አዳምነህ ማን ነው? እነ ጀነራል አዳምነህ ብርጋዴር ጀነራል ነው ምናምን መሰለኝ። አሁን ሌተናል ጀነራል ሊሆን ይመስለኛል፣ እርግጠኛ አይደለሁም። እነዚህኞች ደግሞ ጠላት ጋር እየተደዋወሉ በሩ በየት በኩል ነው ያለ? በስንት ሰዓት ልምጣ? የት ጋር ሆኜ ላንኳኳ? የት ጋር ልድረስ? እንዲህ ጎበዝ። በጭራሽ ብርሌውና ኮሎኔሉ ከብርሃኑ ጁላ ጋር ሊወዳደሩ አይችሉም። ለሶስተኛ ጊዜ ልድገመው። ብርሃኑ ጁላ የተማረከው በተኩስ ልውውጥ ነው። ብርሃኑ ጁላ የተማረከው በጦርነት በአውደ ውጊያ ነው። እነዚህ ሰዎች ደግሞ ሰራዊታቸውን በሜዳ በትነው የአማራን ሕዝብ ክደው ዓላማቸውን ክደው ራሳቸውን ክደው ማንነታቸውን ክደው ነው ሂደው የተወተፉት። ሰው ልዩነት አለው። እኔ ማለባበስ አልፈልግም። በጣም ይቅርታ። ገና እኔ ብርሃኑ ጁላን የአማራ ጠላት ስለሆነ ብርሃኑ ጁላን እንትልል ኖ ሐቋንማ እናገራታለሁ። ሐቋን ተናግሬ እዛው እንደፈለጋችሁ ታስታውካላችሁ እንጂ ጉዳይ አይደለም። ስለዚህ እኔ ይሄ እጅ ሰጠ ምናምን በጭራሽ እንዴ ጎበስታው እንጂ በጭራሽ የማይገናኝ ነገር እኮ ነው። እስኪ አሁን እነ ብርሌው እነ ኮሎኔል ሙሃባው ሂደው እጃቸውን የሰጡ ተኩስ ተከፍቶባቸው ነው? ከበባ ተፈጽሞባቸው ነው?
ደፈጣ ተጥሎባቸው ነው አይደለም። ከመጀመሪያም ወደዚህ ጦርነት ሲገቡ ዓላማቸው መክዳት ስለነበር ነው። አንድ ሰው ከመሬት ተነስቶ ዓላማውን አይተው ዝም ብሎ ከመሬት ተነስቶ አሁን ቅድም እንዳልኩት እነ ሀብታሙ አያሌው ለማመቻቸት ብርሌውንም ተከቦ ነበር እያለ ነው አፉን ሲከፍት የነበረው። በጣም ከትልቅ ይቅርታ ጋር ነው ይህን የምናገረው። ኮሎኔሉንም እንትና ሊይዘውና ወደ ሸዋ ኒድ ብሎት መጥቶ ነበረ መከታው ብሎ የሆነ ያልሆነ ነገር ሲቀባዥር ነበር። ለምን ኮሎኔሉ ነገ ሚዲያ ላይ ወጥቶ እንዴ እኔ እኮ ወደ አገዛዙ የከዳሁ እኮ የገዛ ወገኖቼ የገዛ አብሬያቸው አንድ ድርጅት የመሰረትኳቸው አፋህድ ውስጥ ያሉ እንትኖች የፋኖ አመራሮች ሊያስሩ ሲሉ እኮ ነው የመጣሁ ብሎ ይናገራል ነገ ሚዲያ ላይ። ለምን እዚህ ጋር ሀብታሙ አያሌው እንትን አፕሩቭ አድርጎለታል። ለዚህ ነው እርምጃ መውሰድ ከፈለጋችሁ ውሰዱ እንጂ አትናገሩ ያልኳችሁ። እዚህ ማህበራዊ ሚዲያ ላይ ያላችሁ ሰዎችም ሚዲያ ስለተገኘ ብላችሁ የተገኘውን ሁሉ ለሱፐር ቻትና ለሱፐር ስቲከር መለቃቀሚያ እየመጣችሁ አፋችሁን አትክፈቱ። ትክክል አይደለም። በእርግጥ የአማራ ህዝብን ትግል ወዱታላችሁ ብዬ ባላምንም ማለት ነው። እና አሁንም የምናገረው አንድ ወታደራዊ ትግል ውስጥ ያለ አመራርም ይሁን እግረኛ ዓላማውን ባላማ እስከገባ ድረስ አሁን ኮሎኔሉ ተገዶ አልገባም፣ ወይም ብርሌው ተገዶ አልገባም። በፍላጎታቸው ነው የገቡ፣ በፍላጎታቸው ነው የሄዱት። ዓላማችን ሲሉ ሲገልጹት የነበረው እንዳልኳችሁ ስር ነቀል ለውጥ ነው። ሊያመጡት የነበረውን ስር ነቀል ለውጥ እነሱን ነቀላቸውና ተነቅለው ሄዱ። ከጠላት ጋር አብረው ሄደው በቀሉ። ስለዚህ ይሄ ሁሉ የስር ነቀል የዓላማ ለውጥ ሊያመጣው የቻለው ትናንትናም ትክክለኛው ዓላማ ውስጥ ስላልነበሩ ብቻ ነው። ለጠላት ሂዶ መገበርን እጅ ከመስጠት ጋር እጅ መስጠት በጣም ትልቅ ክብር አለው። በጣም ትልቅ ክብር አለው። ስንት ጀግኖች እጃቸውን ይሰጣሉ እኮ ስንት ጀግኖች። ምክንያቱም በሚጣልባቸው አክሲደንት፣ በአደጋ፣ በአውደ ውጊያና በእንቅስቃሴ ጊዜ በሚፈጠር ድንገተኛ ነገር እና ልክ እንደዛ ሁሉ ከዛ ጋር ደምሮ እጅ ሰጠ ካደ ብለህ ጥራው በትክክለኛ መንገድ። የአማራን ህዝብ 70 ሚሊዮን ህዝብ ነው የካደ። አንድ ሰው ሁለት ሰው ምናምን አይደለም፣ 70 ሚሊዮን ህዝብ ነው የካደው። ይህን ካልኩ በኋላ ወደሚቀጥለው ከማለፌ በፊት እንዳልኳችሁ እኔ አሁንም የፋኖ አመራሮች በተቻለ መጠን ባካችሁ እንግዲህ ወታደራዊ እንትኖችን ስትራቴጂዎችን ያላቃቸውም፣ ግን የራሳችሁን ዘዴ ተጠቅማችሁ አደረጃጀታችሁን መፈወዝና ማስተካከል ላይ መሰረት ብታደርጉ ጥሩ ነው። ምክንያቱም ሙሉ መረጃችሁ ተወስዶ ተሰጥቷል። እንዳልኳችሁ ነው። እንኳን የእናንተን መረጃ ይቅርና ፈጥረው ስም ማጥፋት እየሰሩ ነው። ስለዚህ አሁንም መናገር የምፈልገው ለምሳሌ አሁን በኋላ መጣበታለሁ። አንድ ዜና ተሰርቷል። አንድ ዜና እንደውም አሁን ገልጬው ልሂድ። በጣም ይቅርታ ከዚህ ጋር ስለሚገናኝ ይሄ ዜና ለምን የመጣ ይመስላችኋል? ዝም ብሎ ከመሬት የመጣ ይመስላችኋል? ቆይ ላሳያችሁ እና በዚሁ እንደውም ለብዙ ዓላማዎች ብዙ አካላትን ለመምታት የተዘጋጀ ዜና ስለሆነ እንድትረዱኝ ስለምፈልግ ነው። ይሄንን ዜና ከእንትን ላይ ነው ያነሳሁት፣ ከቴሌግራም ላይ ነው፣ ከአማራ ሚዲያ ኮርፖሬሽን ቴሌግራም ላይ ነው ያነሳሁት። ማለት ከአማራ ኮሚኒኬሽን። ይሄ ዜና ምን ይላል መሰላችሁ? የሻዕቢያ መንግስት በፋኖ ስም የሚነግዱ ጽንፈኞችን ማስታጠቅ በስውር የላከውን ከ56,000 በላይ የተለያዩ ጦር መሳሪያዎች፣ ጥይቶችን በቁጥጥር ስር ማዋሉን የኢትዮጵያ ፌዴራል ፖሊስ ገለጸ ይላል። እሺ፣ የኢትዮጵያ ፌዴራል ፖሊስ ከሌሎች የጸጥታ አካላት ጋር በመቀናጀት የሻዕቢያ መንግስት ከኢትዮጵያ የውስጥ ባንዳዎችና ታሪካዊ ጠላቶች ጋር በማበር የሀገራችንን ሰላም ለማደፍረስ በፋኖ ስም የሚነግዱ ጽንፈኞችን ለማስታጠቅ በስውር የላከው 56,000 በላይ የተለያዩ ጦር መሳሪያዎች፣ ጥይቶችን 2 ተጠርጣሪዎች ጋር በወልዲያ ፍተሻ ጣቢያ ተገኘ ይላል። እኔ ይህን ማለቱ አይደለም። እታች ወደ ታች ዝቅ ብሎ ደግሞ አለ፣ ማየት ትችላላችሁ ቴሌግራሙ ላይ። እዚህ ጋር ስክሪንሻቱ ላይ አብሮ አልተካተተም። እንግዲህ በትንሹ ስክሪንሻት ስወስድ አሳንሽ ሆኖ ትልቅ ይቅርታ ጠይቃለሁ። ማረጋገጥ የምፈልገው ከዚህ ቀጥሎ ካለው አንቀጽ ላይ ምን ይላል መሰላችሁ? የተተኳሹ መዳረሻ ሸዋሮቢት ነው ይላል። ዝም ብሎ ሸዋሮቢት የተባለ መሰላችሁ? አንደኛ ይሄ ተተኳሽ የራሱ ያገዛዙ ነው፣ ፕሮፓጋንዳን የሰራው። ለምን ፕሮፓጋንዳ ሰራው? በቅርብ ጦርነት መክፈት ይፈልጋል።
ልክ በቲፒኤልኤፍ ላይ ቲፒኤልኤፍ እና አብይ አህመድ ጦርነት ለመጀመር ሲሉ ካስታወሳችሁ እዚህ ቦታ ላይ እንደዚህ ትጥቅ ተገኘ፣ እዚህ ቦታ ላይ እንደዚህ ሲጓጓዝ ተገኘ፣ እዚህ ቦታ ላይ እንደዚህ እያሉ እየጮሁ ነበር ካስታወሳችሁ። በተመሳሳይ አሁንም ይሄንን ዜና የሰሩት የራሳቸው ነው። የራሳቸውን ፎቶ አንስተው የራሳቸውን መሳሪያ ነው። እንደውም የፋኖ ምርኮ ዛሬ ፋኖች በጣም ብዙ ተተኳሽና እንትን ክላሽና ሌሎችንም መሳሪያዎች እንዲሁም የወገብ ትጥቅ ጭምር ማርከው ዜና ተሰርቷል ዛሬ። ያንን ዜና ላንብብላችሁ። እንደውም ብዙ አጋጣሚ ይሄንን ዜና የት መሰላችሁ? የራያ ቆቦ ወርቂ አካባቢ ፋኖች ናቸው። ይሄንን እንትን ቆይ ነው ራያ ቆቦ አይደለም፣ በጣም ይቅርታ፣ ዜናው ተመሰቃቀለ እና በጣም ነው የምትስቁት። ኦኬ። በመካነ ሰላም ግንባር የ45ኛ ክፍለ ጦር አንድ ቲም የሚሆኑ አባላት ተደመሰሱ ብሎ ከዛ ጋር አብሮ የተገኙ በጣም በርካታ ተተኳሾችንና መሳሪያዎችን አንድ ላይ አድርጎ ዜና ተሰራ። ይሄንን ዜና ናትናኤል መኮንን ስክሪንሻት አደረጉና ከፋኖ የተማረከ ነው ብሎ ሰሩበት። ፋኖ ዜናውን ባወጣው በቅጽበት ነው ስክሪንሻት አድርገው የወሰዱት። እነዚህ ሰዎች ጀስት በቃ ውሸትን እንደ መሪ ምሰሶ፣ የፕሮፓጋንዳ መሪ ምሰሶ አድርገው ነው የሚወስዱት። በቃ 100% ውሸትን ምንም ነገር ሳይጨምሩ እንዳለ መተግበር ለውጤት ያበቃል ብለው የሚያምኑ ሰዎች ናቸው። ያንን ውሸት የሚያሰራጭ ሰዎች ይሄንን ልናምናቸውም አንችልም። ስለዚህ የራሳቸውን ተተኳሽ በዚህ መልኩ የውሸት ዜና የሰሩበት ምክንያት በትክክልም ተተኳሽ ይዘው ሳይሆን ከቲፒኤልኤፍ ጋር ጦርነት ለመክፈት ዝግጅት ላይ ናቸው። ለምሳሌ በራሳችን በአማራ ሚዲያዎች በኩል ከትናንት በስቲያ እስከ የካቲት 11 ወልቃይት እንገባለን በሚል ቲፒኤልኤፍ ጦርነት ልትጀምር ነው የሚል ዜና አሰርተዋል። ለምን ያሰሩት ይመስላችኋል? ራሳቸው ጦርነት መጀመር ስለፈለጉ ቀድመው ይሄንን ፕሮፓጋንዳ በሰው ጆሮ ዘንድ ማድረስ አለባቸው። ስለዚህ ከቲፒኤልኤፍ ጋር ለመዋጋት እቅድ አላቸው። እንትን እየተናገሩ ናቸው እነ ሳሞራ፣ እኛ ጦርነቱን እንመረዋለን፣ እኔ የምፈልገው ቲፒኤልኤፍን ሙሉ ለሙሉ ከትግራይ ክልል አጥፍቼ እኔ የትግራይ ክልል ፕሬዚዳንት መሆን እፈልጋለሁ እያለ ነው ሳሞራ። ስለዚህ ሳሞራ ያሰበው ጦርነት አለ። ሳሞራ የሚመራው ጦርነት ከነ ደብረጽዮን ጋር የሚገጥመው ለዚያ ከበርና ሽፋን ይሆን ዘንድ እንደዛ አይነት ዜናዎች እየተለቀቁ ናቸው። ነገር ግን ይሄ ዜና ደግሞ አንደኛ ውሸት መሆኑ ሳያንስ፣ ሁለተኛ ለአገዛዙ የቅድመ ጦርነት የፕሮፓጋንዳ ዝግጁነት ወይም ይሄ የፕሮፓጋንዳ ዝግጅት መሆኑ ሳያንስ፣ ሶስተኛው ደግሞ መዳረሻው ሸዋሮቢት የተባለው ለምን ይመስላችኋል? ሸዋሮቢት የተባለበት ዋናው ምክንያት እነ ብርሌውና እነ ሙሃባው ታርጌት አድርገው ለመምታት እየተንቀሳቀሱ ያሉት የሸዋ ፋኖን ነው። ምክንያቱም የሸዋ ፋኖ ቀድሞ ሊያስራቸው ነበር ነቅቶ። ስለዚህ የሸዋ ፋኖ ስል የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ማለቴ ነው። እኔ አሁን ምናልባት አንተ ሸዋን ከፋፈልክ ልትሉ ትችላላችሁ። ሁለቱንም አይለቁትም። በዋናነት ግን በእነ ሀብታሙ በኩል እነ መከታው ከበባ ፈጽመውባቸው ነበር። ምንትሴ ምናምን ሲሉ ሰምታችኋል። ይሄን ተከትሎ ደግሞ የዋቅ ጅራ ልጅም ከበባ ፈጽመውበት ነበር፣ ሊገሉት ነበር የሚል ፕሮግራም ሰርቷል። ከትናንት በስቲያ የሰራውን ፕሮግራም ሂዳችሁ ይዩት። ወዴት እየሄደ ነው? በጠላት ቁጥር 1 ተደርጎ በጠላትነት የተፈረጀው በነ ብርሌውና በነ ሙሃባው የነ መከታው ጦር ነው ማለት ነው። አንዳንድ ሰዎች እነ መከታው ሊሄዱ ነው፣ እነ መከታው መንገድ ጀምሯል የሚሏል። እሱን አላቅም። እኔ የኔ አናሊሲስ ነው ይሄን እያልኩ ያለሁት። የኔ አናሊሲስ እግረኛው ኃይል እየተመታ ያለው ሆን ተብሎ መጀመሪያ ሚዲያ ላይ እኛ ፖዚቲቭ በመሰለን መልኩ እንዲጠቆርና ታርጌት እንዲደረግ እኛ ራሳችን የአማራ ሚዲያ ላይ ያለን ሰዎች ሴታፕ አደረግ ነው። በዛ ሴታፕ መሰረት ፕሮፓጋንዳውም አሁን ወደ ሸዋ ጠቅላይ ግዛት እዝ ነው የሚሆነው።
ይሄ የድሮንና የእግረኛ ኃይሉም በነ ብርሌውና መሰሎቻቸው በነ ሙሐባው ጠቋሚነት በተለይ ሙሐባውን ነው ሊይዙት ነበር ብለው ደጋግመው የተናገሩት በነሱ ጠቋሚነት ወይም ዘማችና አዝማችነት ሸዋ ጠቅላይ ግዛት ላይ ይዘመታል። የሸዋ ጠቅላይ ግዛት የፋኖ አመራሮች የራሳችሁን እርምጃ ወሰዱ። እናንተ እንደሚባለው ወደ አገዛዙ የማትከዱና የአማራን ህዝብ ትግል የማትከዱ ከሆነና ትክክለኛው መስመር ላይ ካላችሁ ከእስክንድር ነጋ ተላቃችሁ ከሆነ አስፈላጊውን እርምጃ አሁኑኑ ውሰዱ። ዝም ብሎ የተሰራ ፕሮፓጋንዳ አይደለም። መዳረሻው ሸዋሮቢት የተባለው ዝም ብሎ አይደለም። አንደኛ ቅድም እንዳልኩት ይሄ ተተኳሽ የራሱ የአብይ አህመድ ሰራዊት ነው። ስለዚህ እኔ የሚታየኝ ይሄ ነው። እኔ እንግዲህ የምናገረው ብዙዎቻችሁን ሊደብራችሁ ከቻለ አላቅም። እኔ ግን የሚታየኝ ይሄ ነው። ለአገዛዙ የሚጠቅመውን የፕሮፓጋንዳ ግብአት ደግሞ የሰሩለት እነ የዋቅ ጅራ ልጅና እነ ሀብታሙ አያሌው ናቸው። እኔ በጣም ነው የሚገርመኝ። ሰው ግን ፖለቲከኛ ነኝ እያለ ግን የሚጠቅምና የሚጎዳ ለይቶ ሳያቅ ሚዲያ ላይ ወጥቶ ግን እንደዛ መናገር፣ አረ በፈጠረ ተው በሉት። እሱ ልጅ ግን ተው በሉት። ትክክል አይደለም። ሁለተኛ እስክንድር ነጋ አሁንም ወጣህ የአማራን ህዝብ ይቅርታ ብትጠይቅ የተሻለ ይመስለኛል። በህይወት ዘመኔ እስክንድር ነጋ በህይወት እስካለ ድረስ መቼም ይሁን መቼም እሱን ከመቃወም ወደ ኋላ አልልም። በአማራ ህዝብ ላይ ያለው ንቀት፣ በአማራ ህዝብ ላይ ያለው ጥርስ መንከስ፣ በአማራ ህዝብ ላይ ያለው ጥላቻ ቀን ተቀን በተግባር እየታየ ስለሆነ የአንድ ድርጅት መሪ ነው። በጣም በርካታ የድርጅቱ አመራሮች እየከዱ ሲሄዱ የተለያየ ምክንያት ሊሰጥ ነው ሲጋጋጥ የሚታየው። ይቅርታ ለማለት እንኳ አጥፍቻለሁ፣ የምመራውን ድርጅት በትክክል አልመራሁትም። እኔ አንዳንድ ጊዜ ግርም ይለኛል። የሚመራው ድርጅት የሆነ የእንትን የብቅል ስጡ ጠባቂ መሰለው እንዴ? ወታደራዊ ድርጅት እንደሚመራ እንኳን ትንሽ ጭንቅላቱ አያስብም? አይሰራም? ወታደራዊ ድርጅት እንዴት እንደሚመራ ወታደራዊ አደረጃጀት በምን መልኩ ኮንትሮል ቁጥጥር መደረግ እንዳለበት ትንሽ ሴንስ አያደርግም? በቃ እንደ ወርቅ ተፈትኖ የተመረጠው አመራር ነው። ለማንኛውም አሁንም አረፈደም። የአማራን ህዝብ ይቅርታ ብትጠይቅ ያዋጣሃል። አለበለዚያ እንግዲህ እናያለን። ስለዚህ አሁን ማደማደሚያዬ ቅድም እንዳልኩት ብዙ ጉዳዮችን አንስቻለሁ። የሸዋ ጠቅላይ ግዛት እዝና የአማራ ፋኖ ብሔራዊ ኃይል የደቡብ አማራ ቀጠና ታርጌት ልትደረጉ ስለምትችሉ እንደሆናችሁም ፍንጮች እያሳዩ ስለሆነ ራሳችሁን ጠብቁ። እነ ብርሌው እንኳን ለእናንተ፣ እነ ኮሎኔል ሙሐባው እንኳን ለእናንተ ለራሳቸው ወንድሞችም አልተመለሱም። በተግባር አይተናል። የሚመለሱ አይደሉም። ማዝነው እስክንድር ነጋ መነሻ የአማራ መዳረሻ ኢትዮጵያ ሲል የነበረ በነገራችን ላይ ለካ ለዚህ ነው እኔ የተገለጠልኝ ዛሬ ነው። መነሻ የአማራ መዳረሻ ኢትዮጵያ ሲል እኮ በጦርነት ብልጽግናን እያርበደበደ በአፍጢሙ እየደፋ አዲስ አበባን ተቆጣጥሮ እስከ ደቡብ እስከ ምስራቅ እስከ ምዕራብ ሁሉን እንዳለ በጦርነት አተራምሶ የሚመራ መስሎኝ ነበር። ለካን መነሻ አማራ ክልል ሆኖ በተለያየ በሄሊኮፕተርም በምንም ተነስቼ አዲስ አበባ መግባት ኖሯል። ዛሬ ገብቶኛል። እስክንድር ነጋ ስሎጋንህ ያንተ መፎክር መነሻ የአማራ መዳረሻ ኢትዮጵያ የሚለው ገብቶኛል። ለማንኛውም ተረድቻለሁ። ይህን ካልኩ በኋላ ወደ ሁለተኛው ሄዳለሁኝ። ሁለተኛው ዛሬ እንደው ወደ ሚዲያ እንዳደርሰው ብዙዎቹ ነው ይህንን ጥቆማ የሰጡኝ። ባህር ዳርና አዲስ አበባ ላይ በከፍተኛ ሁኔታ የተደራጀ ከሃይማኖት አባቶች፣ ከወጣቶች፣ ከብልጽግና የፖለቲካ አመራሮች፣ ከባለ ሀብቶች የተውጣጣ ማለት ከሀገር ሽማግሌዎች ጭምር ነው የተውጣጣ ኃይል ባህር ዳርና አዲስ አበባ ላይ ቢሮ ከፍቶ ከፍተኛ የሆነ በየቀኑ በእያንዳንዱ ፋኖ እየደወለ የማግባባትና የማስከዳት ስራ እየሰራ ያለ አካል አለ። በስም ዝርዝር ሊስታቸውን ላኩልን ብለናቸዋል። በስም ዝርዝር ሊስታቸውን ለመላክ ያው የግድ በጣም ሴኪውርድ የሆነ ጥንቃቄ የተሞላበት ኮሚኒኬሽን ስለሚያስፈልግ ሊልኩልን አልቻሉም። መረጃዎቹ ግን ተመዝግበው ተይዘዋል። ቢሮ የተከፈተው አዲስ አበባና ባህር ዳር ነው። ይሄ ቢሮ ከመከፈቱ በፊት የዛሬ 3 ሳምንት ላይ
በቲክታክ ፕሮግራም ሰርተናል። እዚሁ በቀጥታ ስርጭት ፕሮግራም ሰርተናል። ሌሎች ሚዲያዎችም ሰርተውበታል። አገዛዙ ፋኖን የሚያስከዳ ደላላ እያደራጀ ነው ብለን ነበር። ያ የተደራጀው ደላላ በተግባር ስራ ጀምሯል። የሚገርመው የዚህንን ድርጅት ወይም የዚህንን ባህር ዳርም አዲስ አበባም ያለውን አደረጃጀት በበጀት የሚደጉሙት ወይም በጀቱን የሚችሉት የአማራ ባለሀብቶች ናቸው። የአማራ ባለሀብቶች ለፋኖች የማስከዳት የድለላ ስራ የሚሰሩ ደላሎችን ሙሉ ወጪ፣ የቢሮውን ወጪ፣ በአጠቃላይ የእንቅስቃሴውን የምኑን አሁን ይሄ ሄሊኮፕተሯ ተንቀሳቅሳ መታ እነ ሟባውን የወሰደችበት በአውሮፕላን የሄዱበት የመኪናው የመኖሪያቸው እዛ አዲስ አበባ ሄደው በተወሰነ ጊዜ ሚዲያ ላይ ወጥተው እንዲጮሁ፣ እንዲፍጨረጨሩ፣ እንዲፈራገጡ ለማድረግ በሚዲያ ላይ እንዲወጡ ለማድረግ የሚደረገውን ወጪ በሚደረገው እንቅስቃሴ ውስጥ የሚወጣውን ወጪ በሙሉ ከበር የሚያደርጉት የአማራ ባለሀብቶች ናቸው። የአማራ ባለሀብቶች ናቸው። ስለዚህ የአማራ ባለሀብቶች በአማራ ደምና አጥንት ላይ ነው ሀብት የሚሰበስቡ ብዬ ከዚህ በፊት ተናግሬ ነበር። በነገራችን ላይ አብዛኞቹ የአማራ ባለሀብቶች በትክክል ነግደው ሳይሆን ከአገዛዙ ጋር በኢህአዴግ ጊዜም ከኢህአዴግ በብልጽግና አሁንም በብልጽግናም ከብልጽግና ጋር እየተሞዳሞዱ በአማራ ህዝብ በጀት ነው ሀብት የሚያካብቱት። ኮንስትራክሽን ካለ ጨረታ ይሰጣቸዋል። ግዢ ካለ ጨረታ ይሰጣቸዋል። የሆቴልና መሰል አገልግሎቶች ካለ ጨረታ ይሰጣቸዋል። የሚችሉትን ያክል ገንዘብ እንደፈለጉ እያፈሱ ቢሊዮነር የሚሆኑት በአማራ ህዝብ አመታዊ በጀት ነው። ስለዚህ እነሱም ካገዛዙ በላይ ሌላ መንግስቶች ናቸው ማለት ነው። የነሱ የአማራን ህዝብ ማጠብ፣ የአማራን ህዝብ መመጥመጥ አንሷቸው ይባስ ብለው ይሄ አገዛዝ በህይወት እንዲቆይ የበኩላቸውን ድርሻ እየተወጡ ናቸው የሚገኙት። ይሄንን እንደው ነገ እርምጃ ሲወሰድ የማናቅ የማንሰማ እንዳይመስላችሁ ለማለት ያክል እንጂ እየነገርናችሁ ትተውታላችሁ ማለት አይደለም። እያንዳንዷን ነገር እናውቃለን። መረጃችሁ አለ፣ ሊስታችሁ አለ፣ የበጀታችሁት በጀት ያወጣችሁት ገንዘብ አለ። ነገ በተጨባጭ ያደረጋችሁት ሂሳብ መወራረድ ሲጀምር ሀብት የተወረሰ እንደዚህ ለአማራ ብዬ እንደዚህ አድርጌ እንደዚህ የሚባል ነገር የሚኖር አይመስለኝም። ስለ ነገ ቢዝነሳችሁ ምንም አይነት ጋራንት ሊኖራችሁ አይችልም። አሁን ባላችሁበት ሁኔታ አሁን ፋኖን ለማስከዳት በምታደርጉት ርብርብ በዚህ እንቅስቃሴ ውስጥ የነገ የእናንተ ሀብት አደጋ ውስጥ ይሆናል ማለት ነው። ይሄንን ነው የምለው። እንግዲህ ይህን ካልኩ በኋላ ወደ መጨረሻው ልሄድ። ወደ መጨረሻው ሲሄድ ዛሬ ላነሳው እንደው እንደ ጥቆማም የተሰጠኝ አሁንም እንደ ጥቆማ የተሰጠኝ በተለይ ከዚህ በፊት እኔ አሁን ያሰለችብኛል እንጂ የዛሬ 2 ዓመት የተናገርኩትን ንግግር ነው ዛሬ የምደግመው። ከ2 ዓመት በፊት የፋኖ ትግል በራሱ በፋኖ መመራት ካልጀመረ ፋኖ አብይ አህመድን መጥቶ ካዳከመ በኋላ ኢትዮጵያኒስቱ ኃይል ተደራጅቶ የፋኖን ትግል ለመጥለፍ ይመጣል ብዬ ነበር። በተግባር ያየነው ይሄንን ነው። እንግዲህ እነ ቢከፍቱ ተልባ እነ እስክንድር ነጋ ድርጅት መስርተናል ብለው በዚህ ድርጅት ውስጥ መዓት መንጋ ጥምባንሳ ኢትዮጵያኒስት ሰብስበው ብሔርተኛውን ኃይል ከፍተኛ የሆነ የስብዕና እርድ ሲፈጽሙበት ከፍተኛ የሆነ የስም ማጥፋት ዘመቻ በየቀኑ የሌለ ያልተለጠፈ ስም የለም። ያን ሁሉ ሲፈጽሙ የነበረው ብልጽግና ስለተሸነፈ ከዚህ በኋላ እኛ ቴኮቨር ማድረግ እንችላለን በሚል ቀቢጸ ተስፋ ነበር። ነገር ግን ደስ የሚለው ወንድሞቻችን የሚበገሩ አይደለም። እነሱ በሰሩት የሐሰት ካራክተር አሳሲኔሽን፣ እነሱ በሰሩት የስብዕና ግድያ፣ እነሱ በሰሩት የሐሰት ስም ማጥፋት ነቅነቅ የሚል እግረኛ፣ ነቅነቅ የሚል የፋኖ አመራርም ሊኖር አልቻለም። ስለዚህ ውሸት ምንም ብትውል ልታድር አትችልም። በተግባርም ስትፈራረስ እያየናት ነው።
ውሸት ምንጊዜም ቢሆን ውሸት ነች። እስክንድር ነጋ ባሰማራው ከአማራ ህዝብ ገንዘብ ሰብስቦ ያንን ገንዘብ እየረጨ ባሰማራው ስም አጥፊ መንጋ ጥንባንሳ ተከፍቶ የነበረው የስም ማጥፋት ዘመቻ ከአንድ ዓመት አላለፈም። አሁን እውነት እየመጣች ነው። አሁን እውነት እየመጣች ስለሆነ እኔ ለሌላው አማራ መናገር መፈልገው እስካሁን ታግሰናል፣ እስካሁን ተሽኮርመመናል፣ እስካሁን አንቆለጳጵሰናል፣ እስካሁን እንደ ሰው ቆጥረናቸዋል። በእስክንድር ዙሪያ ተጠምጥሞ መጥቶ የአማራን ትግል ለመጥለፍ አፉን ከፍቶ እያዛጋ ያለው ኢትዮጵያኒስት በከፈተው አፉ የጓሮ አመድ ሊሞላበት ይገባል። አፋለኝ ብለው ሊያወሩ አይችሉም። ከዚህ በኋላ ምንድነው ሲሉን የነበረው? ከክልሉ ውጪ ስላለው አማራ ምን አስባችሁ ነው ሲሉን አይደል ነበር? እሺ እነሱ ከክልሉ ውጪ ስላለው አማራ ለመታገል ነው አብይ አህመድ ቂጥ ስር ሄደው የተወሸቁት። ወለጋን የጨፈጨፈው አብይ አህመድ ግልገል ሱሪ ስር ሄዶ የገቡት መተከል ላይ፣ አሩሲ ላይ፣ ሻሸመኔ ላይ፣ ዛሬ ጅማ ላይ 2 ወረዳ ሙሉ ህዝብ ሀብት ንብረቱን እዛው ባለበት በአብይ አህመድ ዘመዶቹ ተወርሶ ወንዶቹ እንጨት ላይ በቢስማር እየተመቱ ተገለው ሴቶቹ ተሰደዋል ዛሬ። እና ያንን ለማዳን ነው አብይ አህመድ ፓንት ስር ሄዶ የተደበቀው። የመናገር ሞራል የላቸውም። እነሱ እንደ ሰው ተቆጥረው አማራ ትግል ውስጥ መሰማት መቆም አለበት። በተለይ ኢትዮጵያኒስቱ የሚባል አካል እውነቱን ንገረኝ ካላችሁኝ ከዚህ በኋላ አማራ ፖለቲካ ውስጥ የመወሰን አንዳችም እድል ሊኖራቸው አይገባም። አማራ ብሔርተኝነትን አፈርሳለሁ ብሎ ሌት ተቀን እየቧጠጠ የሚገኘው ኢትዮጵያኒስት መንጋ ከአማራ ትግል ራሱን ማስወገድ ካልቻለ እኛ ማስወገድ መጀመር አለብን። በግልጽ የአማራ ብሔርተኝነትን አልደግፍም የሚል ሽንፍላ አማራ ትግል ውስጥ ምን ይሰራል? የብሔርተኝነት ትግል ነው። የአማራን ትግል አልደግፍም በሚል የአማራን ትግል ሲከፋፍል ሲበታትን የነበረው በድርጅት ተመስርቻለሁ ተደራጅቻለሁ ምንትሴ ቅብጥርሴ ሲል የነበረው ድርጅት ተበታትኖ እጁን ስር ነቀል ለውጥ አደርግበታለሁ ለሚለው ጠላት እየሄደ እጁን እያንከረፈፈ አጥንት እንደምትፈልግ ውሻ የጠላትን ትራፊ ሲለቃቅም እያየነው ነው። ስለዚህ በአማራ ትግል ውስጥ ገብታችሁ የመወሰን አንዳችን ሞራል የላችሁ። እያንዳንዱ አማራ መፍቀድ ማቆም አለበት። እኔ ግልጽ ነው የምናገረው። እያንዳንዱ አማራ ይሄንን መሰረት የሌለው አማራ ህዝብ ላይ እንደ መሽገር ተጣብቆ በአማራ ህዝብ ስቃይ ሰቆቃና መከራ ይችን የከረፋችና የጠነባች አገር የትናንት ኢትዮጵያ አስመስሎ ለመሳል የሚሞክር አካል እረፍ ሊባል ይገባል። አብዛኛው ይሄ መንጋ አማራውን የሚያታልለው የትናንትኗን ኢትዮጵያ እያመጣ ነው። እኔ በጣም ነው የሚያስቀኝ። ያቺ እናንተ የምትስሏት፣ እናንተ የምታወሩላት፣ እናንተ የምትደልቁላት፣ እናንተ የምትጨፍሩላት ኢትዮጵያ ከ50 ዓመት በፊት ነው የነበረችው። ከ50 ዓመት በኋላ የለችም። በሌለች ኢትዮጵያ ላይ አማራው ልትሸውዱ አትችሉም። እነዚህ አካላት እኔ በጣም የሚያስቀኝ እነዚህ አካላት ጩኸት ኢትዮጵያ የሚለው ጩኸት አማራ ታላቅ ህዝብ ነው፣ የኢትዮጵያ ፈጣሪ ነው እያሉ አማራውን ለመሸወድ የሚያደርጉበት ሩጫ አንዳንዴም እኔ እኮ ግርም የሚለኝ ደግሞ ሃይማኖትና ፖለቲካን እንኳን መነጣጠልና መለየት አይችሉም። ሃይማኖትና ፖለቲካን መነጣጠልና መለያየት አይችሉም። ሃይማኖትና ፖለቲካ አንድነትም ልዩነትም አላቸው። አንድነታቸው ሃይማኖት ፖለቲካውን ያከብራል፣ ፖለቲካው ሃይማኖቱን ያከብራል። ሃይማኖትን ያላከበረ ፖለቲካ ውድቀቱ ከሃይማኖተኛው ህዝብ ጋር የቀጥታ ጦርነት ውስጥ መግባት ነው፣ ሽንፈት ነው። በሃይማኖት ጦርነት የገጠምከው ህዝብ ልታሸንፈው እንደማትችል የዓለም ሀቅ ስለሆነ ፖለቲካ ሃይማኖትን በስነ ስርዓት አክብሮ መያዝ አለበት። እኛ ጋር ፖለቲከኛም ናቸው፣ እዚህ ጋር ደግሞ የሃይማኖት ነጻነት የሃይማኖት እኩልነት አስከባሪ ናቸው።
በፖለቲካ ውሸት ልክ ነው የሚል ማህበረሰብ የገነባህ እዛ ጋር ሄደህ ደግሞ የሃይማኖት ሰባኪ መምህር ለመሆን የሚዳዳሃል። መምህር ሆነ ፖለቲከኛ አትሁን አላልኩም። መምህር ሆነ ፖለቲከኛ ስትሆን ግን መምህርነትህ የሰጠህን እውነተኝነት የምትከተለው ሃይማኖት የሰጠህን ህግ ዶግማና ቀኖና ተግባራዊ ማድረግ አለብህ። በፖለቲካ ስም ውሸት መቆም አለበት ማለት ነው ባጭሩ። ስለዚህ የምታደርጉትን አላስፈላጊ ጣልቃ ገብነት አቁሙ። ይሄ ለሁላችንም የሚጠቅም ስለሆነ ነው የምናገረው። ከዛ ቀጥሎ እንግዲህ ኢትዮጵያኒስቱ አካል አማራው ላይ የቀጠለ ጥቃት እንዳለ ነው። እንግዲህ ይሄ በቀጥታ የሚመሳሰልብኝ እኔ ካገዛዙ የቆረፈደ ፕሮፓጋንዳ ጋር ነው። ያገዛዙ ፕሮፓጋንዳ ታስታውሳላችሁ። የአማራ ህዝብ አብዮት ሲጀምር ምንድን ነበር ያለው? ገና የመጀመሪያ አብዮት ሲጀምር ስልጣን ፈላጊዎች ስልጣን ፈልገው ነው፣ ስልጣን ሊይዙ ነው ሲሉ ነበር። አዎ ስልጣን ፈልገን ነው። የአማራ ህዝብ ስልጣን መያዝ አለበት። ምክንያቱም እናንተን ለማጥፋት ለመጠወር፣ እናንተን ተሸክሞ ለማኖር፣ ከርሳችሁን ለመሙላት አይደለም አማራ የሚታገለው። አዎ ሲባሉ ጃዊሳ ምንትሴ ቅጥርሴ ተበታተነ ሲሉ ከቆዩ በኋላ መጨረሻ በማን ፕሮፓጋንዳ መስራት ፈለጉ? በሻቢያ ተላላኪነት፣ በግብጽ ተላላኪነት፣ በቲፒኤልኤፍ ተላላኪነት። አንደኛ ምንም ማስረጃ የላችሁም። ሁለተኛ ማስረጃ ቢኖራችሁም እንደዚህ ብለን መመለስ መጀመር አለብን። ትመጣና እዚህ ያንዳንዱ ይመጣና አንተ የቲፒኤልኤፍ ተላላኪ፣ አንተ የሻቢያ ተላላኪ። በሻቢያ ተላላኪነት ከኦሮሞማው የፖለቲካ ኃይል በላይ ገረድ የለም። ሻቢያ እንግዲያውስ ልንገራችሁ፣ የፖለቲካው ይሄ ማን ነው? የኦሮሞማው ፖለቲካ ኃይል ወይም የኦሮሞማው ኤሊት ተጠፍጥፎ የተሰራው ሻቢያ በሸናው ሽንት ነው። ሐቁን ስነግራችሁ ይሄ ነው። ሻቢያ የሆነ ቀይ አፈር ላይ ሄዶ ሽንቱን ሸንቶ ያንን ጭቃ አድቦልብሎ ነው ጠፍጥፎ የኦሮሞን የፖለቲካ ኤሊት የፈጠረው። በሻቢያ ሽንት ተድቦልብሎ የተፈጠረ የፖለቲካ ኤሊት ሌላውን በሻቢያ ተላላኪነት ልትከስ መጋጋጥክን ማቆም አለብህ። እንዴ አንዳንዴ በጣም ግርም ነው የሚለኝ እኔ በጣም እንዴ ለመሆኑ የኦሮሞ የፖለቲካ ኤሊት ማን ነው እንትናችሁን የጻፈላችሁ? እስኪ አሁን ስለ አባገዳ ማን ነው አብራርቶ በጽሁፍ የእናንተን የፖለቲካ ማህበራዊ መሰረታችሁን የጻፈላችሁ ማን ነው? ማን የሚባል ኤርትራዊ ነው ታውቁታላችሁ? አማራ ጡት ቆርጧል እያላችሁ የምታላዝኑበትን የቡርቃ ዝምታን ማን የሚባል ኤርትራዊ ነው የጻፈላችሁ? ለሶስተኛ ጊዜ ደግሞ አለው የኦሮሞን የፖለቲካ ኤሊት ጠፍጥፎ የሰራው ሻቢያ የሆነ አፈር ላይ ሄዶ ሽንቱን ሸንቶ ከዛ አድቦልብሎ ነው እንደ ጭቃ ጠፍጥፎ የኦሮሞን የፖለቲካ ኤሊት እውን ያደረገው። ስለዚህ መጥሃሁን አማራውን ሻቢያ ምናምን ልትል አትችልም። አማራዎችም ሻቢያ ምናምን እያላችሁ አፋችሁን አትክፈቱ። እኔ 100% እርግጠኛ ሆኜ ልናገር፣ በዚህ ሰዓት ላይ አማራ ሁኑ አማራውን የሻቢያ ተላላኪ የሚል ወደ ኋላ ሂዳችሁ ፕሮፋይሉን ብታዩት ማህበራዊ ሚዲያ ላይ የኢትዮጵያንና የኤርትራን ወጥ የሆነ ካርታ ተሸክሞ ሲንከረፈፍ የሚውል ነው በሙሉ። ዛት ሚንስ የኤርትራን ሉዓላዊነት ትናንትናም የማይቀበል የማያምን፣ ዛሬም የማይቀበል የማያምን። ትክክለኛው አማራማ ትናንትና ኤርትራ ስትገነጠል ተው ብሎ ጠይቆ ነበር። አንተ ትምክተኛ ሲባል ጠቅላይ ሲባል ኦኬ የራሳችሁ ጉዳይ ብሎ ተወና እውቅና ሰጥቶ ቁጭ አለ። አሁን ያረረበት ያማስል አብይ አህመድ የኢሳያስ አፈወርቄ ቀለበት ሲያደርግና ለኢሳያስ አፈወርቄ ሲያፈነድድ ትክክለኛ ነው። በቃ የኤርትራና የኢትዮጵያ ሕዝብ ሰላም ፈጠረ። አብይ አህመድ ከሻቢያ ጋር ሲጣላ ያገኘውን ሰው ሁሉ ሻቢያ ነህ እያለ መሳደብ። በመጀመሪያ ደረጃ ማስረጃ የለም። ሲቀጥል ያንተ ጽድቅ የሌላው ኃጢአት ሊሆን አይችልም። ምን ከሆነ ኢቭን ካገዘች እንኳን ኤርትራ ካገዘች እንኳን። ስለዚህ እየወጣችሁ ከዚህ ከፋኖ የከዳችሁ ከዳተኞች የሻቢያ ተላላኪ ምናምን አፍክን አትክፈት። አንተ ሂደ ፓንቱ ስር የገባህለት አብይ አህመድ ሻቢያን ኢትዮጵያ ውስጥ አስገብቶ ጦርነት ሲያዋጋ የከረመ $17 ቢሊዮን ለሻቢያ የከፈለ ነው።
እንግዲህ ልንገር ለሻቢያ ሰራዊት 17 ቢሊዮን ዶላር ነው የከፈለው። ጠይቁት። ይቀልዳል እንዴ? ስለዚህ የቆረፈደ ፖለቲካችሁን አቆሙ ማለት ፕሮፓጋንዳችሁ። ሁለተኛው ቲፒኤልኤፍ ነው። ቲፒኤልኤፍ የምትሉ ሰዎች ቲፒኤልኤፍ እነማን ናቸው? ቲፒኤልኤፍ እየተመራ በእነማን እየተመራ ነው አማራ የተወረረው? በእነ ጻድቃን አይደለም? በእነ ታደሰ ወረደ አይደለም? በእነ ጌታቸው ረዳ አይደለም? ከጌታቸው ረዳ ጋር አብርሃን እንዳንሶላ ልትጋፈፍ አይደለ? ከርተህ ሄድክ፣ አማራን ህዝብ ከርተህ ሄድክ። ከጻድቃን ጋር አንሶላ ጻድቃን አሁን መከላከያ ውስጥ ገብቶ ጀነራል ቢሆን እኮ ጻድቃን አለቃህ ነው። እያንዳንድ ከርተህ ሄደህ አፍክን ለምትከፍት በሙሉ ጌታቸው ረዳ እኮ ሚኒስትር ነው። ይሄን ታውቃለህ? ጌታቸው ረዳ የምስራቅ አፍሪካ የአብይ አህመድ አማካሪ ነው። አንተን እንዴት አድርጎ ፍርፋሪ ሊጥልልህ እንደሚችል የሚያማክረው ጌታቸው ረዳ ነው። ህወሓቱ ማለት ነው። ስለዚህ እነ ጌታቸው ረዳና በነገራችን ላይ እኔ ለፕሮፓጋንዳ አይደለም ይሄን የምናገረው። ልብ ያለው ልብ ይበል። በአማራ ህዝብ ላይ በቀጥታ በግለሰብ ደረጃ ጥቃት ከፈጸሙ ፖለቲከኞች ውስጥ ጌታቸው ረዳና ጻድቃን ገብረትንሳኤ ሁለቱ ቀዳሚዎች ናቸው። ሚዲያ ላይ የወጡ ምን ሲያወሩ እንደከረሙ ምን ሲሉ እንደከረሙ ስለምናውቅ መረጃው ስላለ በግለሰብ ደረጃ ማለት ነው። ስለዚህ ከነሱ ጋር አንሶላ እየተጋፈፍክ መጣ ሌላውን እንደዚህ ልትል የምትችልበት አንዳች ምክንያት የለም። አንተ ከነጌታቸውን ኦኬ ህወሓት ለሁለት ተሰነጠቀች። አንደኛው ክንፍ ከአንተ ጋር እየሰራ ነው። ሌላኛው ክንፍ ከፋኖ ጋር ሲሰራ ለምን ኃጢአት ይሆናል? ቢሰራ አንደኛ ሲሰራ የታየበት ማስረጃ እስካሁን ያላገኘውም። አንድም ሰው ማስረጃ ማምጣት አልቻለም። ቢሰራ ግን ምንድነው ችግሩ ነው? አንተ ከአንደኛው ክንፍ ጋር እየሰራህ አይደል? ለምንድን ነው ፋኖ ከሌላኛው ክንፍ ጋር የማይሰራ? ያንተ ጽድቅ የሌላኛው ኃጢአት የሚሆነው ምን ስለሆነ ነው? ሶስተኛው ግብጽ ነው። ከሻቢያ ቀጥላ የኦህዴድን የኦሮሞማውን የፖለቲካ ኤሊት ብሬን የገጠመችለት ሻቢያ ሽንቱን ሸንቶ ከጭቃ አቦካክቶ ፈጠረው። ያንን ከጭቃ ተቦካክቶ የተፈጠረን ኤሊት ብሬኑን የገጠመችለት ደግሞ ግብጽ ትባላለች። የኦሮሞማው የፖለቲካ ኤሊት ብሬን ግብጽ ነች። ስለዚህ በግብጽ የፖለቲካ ሶፍትዌር እየተንቀሳቀሰ ያለ የፖለቲካ ኤሊት ሌላውን የግብጽ ደጋፊነት ሊፈርጅ አይችልም። የኦነግ ቢሮ የት ነው የነበረው? የኦነግ ስፖንሰር ማን ነው? የኦነግ አስታጣቂ ኃይል፣ የኦነግ የገንዘብ ምንጭ፣ የኦነግ የሚዲያ ስፖንሰር ማን ነው? ግብጽ። እና ታዲያ መጣህ እዚህ ሌላውን የምትከስበው ምንድን ነው? ስለዚህ እዛው ከራስ ጋር እዛው ጨርስ፣ አይመለከተንም። እንደ አማራ ደግሞ አማራን የሚያግዘው እስከተገኘ ድረስና የሚያግዝ ከመጣ አንተ በኢትዮጵያ ጥቅም ተደራድረህ ነው አይደል አማራን ለማጥፋት ከሌሎች አካላት ጋር እየሰራ ያለው። አማራም በኢትዮጵያ ጥቅም ተደራድሮ መብቱን ማስከበር ይችላል። ለአንተ ብቻ ነው እንደ የተፈቀደው? እና አትጩህ ለማለት ያክል ነው። መብታችን ነው። አንተ በኢትዮጵያ ጥቅም ተደራድረህ አማራን ለማጥፋት ድሮንና ጥይት ተተኳሽ መድፍ ስታገኝ አማራም በኢትዮጵያ ጥቅም ተደራድሮ የሱን ህልውና ማስጠበቅ መብት አለው። በቃ አለቀ። ይህ ሀቅ ነው። እንደፈለክ ፍረጥ። በአባይ መደራደር መብቱ ነው። በኢትዮ ቴሌኮም መደራደር መብቱ ነው። በኢትዮጵያ አየር መንገድ መደራደር መብቱ ነው። ልክ አንተ እንደምትደራደረው። ማን ነው ለአንተ ብቻ መብቱን የሰጠህ? ማን ነው? እና እዚህ የመጣህ ትጩህ ማለት እንደዚህ በድፍረት እንድትነገር ነው የምትፈልገው። ስለዚህ ሂድና ተሸከመው። ለአንተ ብቻ የተሰጠ መብት ለአማራ ብቻ የተነፈገ ደግሞ የለም። ሌላው ሰላም ይሻለናል የሚል የብአዴን የቆረፈደ ድምፅ እየሰማን ነው። እኔ በጣም ነው የሚገርመኝ። ከፋኖ በላይ ሰላም የሚፈልግ የለም። ከአማራ ህዝብ በላይ ሰላም የሚፈልግ የለም። ከአማራ ህዝብ በላይ ሰላም የሚፈልግ የለም። ፋኖ እያለ ያለው እኛ ጋር አትታኮሱ። አሁን በተለይ ለሚሊሻዎች ነው ይህችን ተናግሬ ፕሮግራሜ ልጨርስ። ከእኛ ጋር አትታኮሱ። እናንተ አርሶ በሊ፣ የቀን ሰራተኛ፣ የጉልበት ባለሙያ በትንሹ የራሳችሁን ህይወት ለማሸነፍ ደፋ ቀና የምትሉ ናችሁ። ከእኛ ጋር አትታኮሱ። እኛ ላለፉት 400 ዓመታት ጊዜና ወቅት እየጠበቀ
አማራን ዘሩን እያጠፋ የሚገኝ ኢትዮጵያን እየተቆጣጠረ የዋጠ የሚገኝ ጸረ ኢትዮጵያ አካል አለ። እሱን ነው አደብ የምናስገዛ። ይሄን ጸረ ኢትዮጵያ አካል 18 ነገዶችን ሰልቅጦ አሁን የቀረው አማራ ነው። አማራን በታትኖ ታላቋን ኦሮሚያ እውን ለማድረግ እየታተረ ነው። ለዛም ደግሞ ደጃችን ድረስ መጥቶ ጦርነት ጀምሯል። ስለዚህ ከሱ ጋር ነው የገጠምን እያለ ነው ፋኖ። መጣህ እንደ ሳትራት እየበረርክ መጣህ የምትቀምስ አንተ ነህ። ስለዚህ እንዴት ነው አይጋጭም? ፋኖ ተብሎ ሲለምን የፋኖን ልመና በዚህ በኩል እንደ ፈሪ እየቆጠርክ ስተኩስ እየዋልክ የያዘ ጆሮዬን ቆረጠው፣ እጄን ቆረጠው፣ ብልቴን ቆረጠው፣ እግሬን ቆረጠው። አሃ እረፍ ስትባል አታርፍም። አርፈ ቤት ተቀመጥ ስትባል አትቀመጥም። ላገዛዙ ጦርነት በአማራ ህዝብ ላይ ላወጀ አገዛዝ ወሬ ማቀበልክን፣ መሳሪያ አንስተ መተኮስክን፣ ተላላኪ መሆርክን እረፍ ሲልህ አርፈ ለምን አትቀመጥም? እንግዲህ አርፌ ያልቀመጥም ካልክ ስትቀምስ መቻል ነው። ሌላ ምን አማራጭ አለ? ባጭሩ ይሄንን እንምለው። ነገ በተመሳሳይ ሰዓት እንገናኛለን። የዛሬው ፕሮግራሜ በዚህ ላይ ይቋጫል። ባዶ እግር ሚዲያ